ሰላም ሰላም የሞጃ ቲዩብ ቤተሰቦች እንዴት ናችሁ? ከዚህ በፊት ግሎባል እስከ ቻፕተር 4 ከእናንተ ጋር አይተን ነበር። ዛሬ ደግሞ ከእናንተ ጋር ብዙዎቻችሁ ኮሜንት ባደረጋችሁልኝ መሰረት ቻፕተር 5ን ወደ እናንተ ይዤ መጥቻለሁ። ለዚህ የቲዩብ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እላለሁ። ዛሬ ቀጥታ ዲስከስ ወደምናደርገው ወደ ቻፕተር 5 አልፋለሁ። ቻፕተር 5 ኮንተምፖራሪ ግሎባል ኢሹ ማለት አሁናዊ የዓለም አቀፍ አንገብጋቢ የሆኑ ኢሹዎች የሚል ርዕስ ነው ማለት ነው። በዓለም ላይ በአሁኑ ሰዓት አንገብጋቢ ተብሎ የሚያዝ ኢሹ ምንድን ነው የሚለውን የምንረዳበት ቻፕተር ነው ቻፕተር 5 ማለት ነው። The post-Cold War period rests upon the predominance of new global issue, especially in the ከኮልድ ዋር በኋላ ኮልድ ዋር በአሜሪካ እና በራሻ መሃል የነበረ ጦርነት ነው። ዓለም ከኮልድ ዋር በፊት በባይፖላር ስርዓት የምትገዛ ነበር። ማለት በዓለም ላይ ሁለት ዶሚናንት የሆኑ ሀገራቶች የነበሩበት ነበር። እነሱም አሜሪካ እና ራሽያ ነበር። አፍተር ኮልድ ዋር በኋላ ግን አሜሪካ ዶሚናንት አድርጋ የወጣችበት ፔሪድ ነው። በኮልድ ዋር ላይ አሜሪካ አሸነፋ የአሜሪካ ኢኮኖሚ ስርዓት የምትከተለው የራሻ ኮሚኒዝም ስርዓት ነበር የምትከተለው። በዛም ከኮልድ ዋር በፊት ብዙ ሀገራቶች ኮሚኒዝምን ስርዓት ይከተሉ ነበር። አንዳንዶቹ ሀገራቶች ደግሞ ማርኬቲንግ ኢኮኖሚ ስርዓት ይከተሉ ነበር። አፍተር ኮልድ ዋር በኋላ ግን አሜሪካ ዶሚናንት አድርጋ ስለመጣች ብዙ ሀገራቶች ማርኬት ኢኮኖሚ ስርዓትን ነበር ሲከተሉ የነበረው ማለት ነው። ይህን ተከትሎ ኒው ግሎባል ኢሹ አራይዝ ማድረግ ጀምረዋል ማለት ነው። ፖስት ኮልድ ዋር ፔሪድ በኋላ ማለት ነው። ዋት ሜክ አን ኢሹ ግሎባል ኢሹ? አንድን ኢሹ አንድን ሀሳብ ግሎባል ኢሹ የሚያደርገው ምንድን ነው ስንል ቤዝድ ኦን ዚስ ፎር ክራይቴሪያ፣ እነዚህ አራቱን ክራይቴሪያ ላይ ዲፔንድ ሆነው የመጀመሪያው the extent or scope of an issue፣ የዛ ኢሹ የዛ አንገብጋቢ ሀሳብ ስኮፕ the scope is ግሎባል ነው ኦር ሪጂናል ኦር ሎካል ነው የሚለው ማለት ነው። ግሎባል ኢሹ አፌክት ላርጅ ፓርት ኦፍ the globe። if the issue is global ከሆነ large part of the globe or the world affect ያደርጋል። if the issue is local ከሆነ it affect the local one፣ ሎካሊ ብቻ ነው አፌክት የሚያደርገው። ስለዚህ ግሎባል መሆኑ is world wide መሆኑ an issue that make global issue ያስብለዋል ማለት ነው። The second one is the urgency or intensity of an issue። የዛ ግሎባል ኢሹ ኢንቴንሲቲው that means the degree of priority or intensity። if the issue is religious ከሆነ more intensity ይኖረዋል። the intensity of the issue that make the issue is global issue ያደርገዋል ማለት ነው። The third one is the silence or visibility of a given issue which relate to the involvement of different medias and other actors። በዚህ ኢሹ ላይ ኢንቮልቭ የሚያደርጉ ምን ያህል ሚዲያዎች አሉ፣ ምን ያህል ስቴት አክተር ነን ስቴት አክተሮች አሉ የሚለው that make an issue is global issue ያደርገዋል ማለት ነው። የመጨረሻው ደግሞ the centrality or location of an issue። ይሄ ግሎባል ኢሹ የተነሳበት ቦታ ዲተርማይን ያደርጋል is the geographical location። for example if an issue ያ ግሎባል ኢሹ የተነሳው ኢትዮጵያ ቢሆንና አሜሪካ ቢሆን ቬሪ ዲፍረንስ ይኖራል። ኢትዮጵያ ከሆነ ይሄንን ኢሹ የማይሰሙ ብዙ ሀገራቶች ሊኖሩ ይችላሉ እዚህ ኢትዮጵያ ውስጥ ስለተፈጠረው። for example ይሄን ቪዲዮ በምሰራበት ሰዓት በኢትዮጵያ ላይ የጤና
የጤና ባለሙያዎች ንቅናቄ አድርገዋል። ሶ ይሄን ኢሹ ግን ወርልድ ዋይድሊ ይታወቃል ማለት ይከብዳል። ሶ ኢፍ ይሄ ኢሹ ግን አሜሪካ ላይ የተነሳ ቢሆን ሲምፕሊ ሁሉም ሀገራቶች ላይ ወዲያው ሊሰማ ይችላል፣ ኢፌክት ሊፈጥር ይችላል። ሶ ኢሹ የሚነሳበት ሎኬሽን ግሎባል ኢሹ መሆንና አለመሆኑን ዲተርማይን ያደርጋል ማለት ነው። ሶ ወደ ቀጣይ ስንሄድ ቤዝድ ኦን ዲስ ፎር ክራይቴሪያ ግሎባል ኮንተምፖራሪ ኢሹን ለአራት ከፍለን ማየት እንችላለን። አንዳንዴ አምስትም ሊሆን ይችላሉ፣ መጨረሻ ላይ የምናየው ይሆናል። ቴክኖሎጂ ኢሹ የሚባል አለ። ሜንሊ ግን አራት ግሩፕ እንከፍላቸዋለን። the first one is the global security issue ነው። the second is global environmental issue። ሶስተኛው ሶሾ ኢኮኖሚክ ኢሹ እና ካልቸራል ኢሹ ተብለው በአራት ይከፈላሉ ማለት ነው። ሶ ይህ ቻፕተር ሜንሊ እነዚህን ክላስተሪንግ ኦፍ ግሎባል ኢሹ ላይ ነው ፎከስ የሚያደርገው። እነዚህ ግሩፕ ኦፍ ኮንተምፖራሪ ግሎባል ኢሹ ላይ ነው ቻፕተሩ በሙሉ ፎከስ የሚያደርገው። እነዚህን አራቱን ኢሹዎች ካየን ቻፕተሩን ጨርሳለን ማለት ነው። ሶ ወደ መጀመሪያው ስንመጣ ግሎባል ሴኩሪቲ ኢሹ ነው። ዓለም አቀፍ የደህንነት ስጋት ከኮልድ ዋር ፔሪድ በኋላ አስጊ የሆነ ጉዳይ ነው አንዱ ማለት ነው። ግሎባል ሴኩሪቲ ኢሹ ስንል ብዙ ነገሮችን በውስጡ ያካትታል። ምክንያቱም ቅድም እንዳልኳችሁ በአራት ግሩፕ ነው እንጂ የከፈልነው። ግሎባል ሴኩሪቲ ኢሹ በውስጡ ብዙ ኢሹዎች ይኖሩታል። ፎር ኤግዛምፕል ድራግ ትራፊኪንግ አለ፣ አደንዛዥ እጽ ዝውውር የሚባለው፣ ጂኖሳይድ አለ፣ ቴሮሪዝም፣ ኒውክለር ዌፐን ኤንድ ዜር ፕሮሊፍሬሽን። እነዚህ አራቱ ተጠቃሽ ግሎባል ሴኩሪቲ ኢሹ የምንላቸው ናቸው። ሶ ከነዚህ ውስጥ የምናየው ስፔሻሊ ቴሮሪዝም እና ኒውክለር ዌፐን እናያለን ማለት ነው። እና ሶ ግሎባል ቴሮሪዝም የመጀመሪያውን ስንመለከት ዋት ኢዝ ቴሮሪዝም? ቴሮሪዝም ምንድን ነው? መጀመሪያ ምንድን ነው? አሸባሪ ነው የሚባለው በአማርኛ። ሶ ዋት ኢዝ ቴሮሪዝም? ሶ ቴሮሪዝም ኢዝ when a group or an individuals use violence። ግለሰብ ሊሆን ይችላሉ ወይም ሁለት ሶስት ከዛም በላይ የሆኑ ግሩፖች ሊሆን ይችላሉ። ቫዮላንስ ኦን ደ ሲቪሊያን ታርጌት ላይ ቫዮላንስ ሲፈጽሙ፣ ንጹሃን ላይ ግፍ ሲፈጽሙ ቴሮሪዝም እንለዋለን። ሰዎቹም ቴሮሪስት ይባላሉ ማለት ነው። ዋት ካይንድ ኦፍ ቫዮላንስ ሊሆን ይችላል? ዛት ኢዝ ቦምቢንግ ሊሆን ይችላል። እነዛ ንጹሃን ላይ ቦምብ መጣል ሊሆን ይችላል። ኪድናፒንግ ሊሆን ይችላል። እገታ ማድረግ፣ ማፈን ሊሆን ይችላል። ሶ እነዚህ ቴሮሪስት ግሩፕ their target may be political or religious or some sort of ideological goal አስበው አንቀው ሊሆን ይችላል this kind of violence የሚፈጽሙ። so a certain group or an individuals use such kind of violence is called terrorism እንለዋለን ማለት ነው። So today world experiencing 4 types of terrorist organization። so በዓለም ላይ በአሁኑ ሰዓት አራት ዋና ዋና ቴሮሪስት ኦርጋናይዜሽን ኦር ግሩፖችን ኤክስፒሪየንስ አድርጋለች ዓለም ነው ማለት ነው። ሶ የመጀመሪያው ሌፍት ዊንግ ቴሮሪስት የሚባሉት ናቸው። ሶ ሌፍት ዊንግ ቴሮሪስት የሚባሉት ግሩፖች ምን አይነት ናቸው ስንል is a group oppose capitalism and existing political system። so ካፒታሊዝምን ስርዓት የሚቃወሙ፣ ይህ ማለት ማርኬት ኢኮኖሚ ስርዓትን የሚቃወሙ። ሶ እነሱ አድቮኬት የሚያደርጉት የሚከተሉት ምንድነው? ሶሻል ኢኳሊቲ ኮሚኒዝም ስርዓት። ሶ ኢኳሊቲ ኦፍ ዘ ሶሳይቲ and the ኮሚኒዝም ስርዓት። ኮሚኒዝም ስርዓት ማለት ራሻ ስትከተለው የነበረው
ቢፎር ዘ ኮልድ ዋር። ካፒታሊዝም ደግሞ አሜሪካ ስትከተለው የነበረው ስርዓት ነው። ሶ እነሱ አድቮኬት የሚያደርጉት ኮሚኒዝም ከሆነ ኢስ ሌፍት ዊንግ ቴሮሪስት እንላቸዋለን። ሶ ዘ ሌፍት ዊንግ ቴሮሪስት ታርጌታቸው የሚያጠቁት የሚያወድሙት ነገር ምንድን ነው ስንል ዘ ገቨርንመንታል ኢንስቲትዩሽን ነው። የመንግስት መሰረተ ልማቶችን ታርጌት የሚያደርጉ ናቸው ማለት ነው። ራይት ዊንግ ቴሮሪስት የሚባሉ ደግሞ አሉ። ዚስ ግሩፕስ ኦፖዝ መልቲካልቸራሊዝም ኤንድ ሊበራል ፖሊሲ። ሶ የካልቸራል ብዙሃዊነት የሚባለውን ሊበራል ፖሊሲ ወይንም ነፃነት የሚባለውን ኮንሴፕት ኦፖዝ የሚያደርጉ የሚቃወሙ፣ በተቃራኒ ደግሞ ናሽናሊስት ብሔርተኝነት ጎጠኝነት የሚባለውን ሀሳብ የሚያቀነቅኑ ግሩፖች ራይት ዊንግ ቴሮሪስት እንላቸዋለን። The third one is ethno nationalists or separatist terrorist የሚባሉት ናቸው። This group fight for independence for specific ethnic group. So እነዚህ ቴሮሪስት ግሩፖች የአንድ ኤትኒክ ግሩፕ የአንድ ናሽናሊዝም ኢንዲፔንደንስ ነፃነትን ለማወጅ ነፃ ለማድረግ ፋይት የሚያደርጉ ግሩፖች ኤትኖ ናሽናሊስት sometimes ናሽናሊስት ቴሮሪስት ይባላሉ ማለት ነው። So the fourth one is religious terrorism. This is the most common form of terrorist organization ከምንለው religious terrorist. This is a group driven by religious ideology and their aim to enforce their religious law through violent way. So ይሄ ከስሙ እንደምንረዳው religious terrorist የራሳቸውን ሃይማኖት ሀሳብ ይዘው አይዲዮሎጂ ይዘው ሌሎች የነሱን ሃይማኖት እንዲቀበሏቸው ፎርስፉሊ የሚያደርጉ አካላት ነው religious terrorist የሚባሉት ማለት ነው። ስለዚህ እነዚህ አራቱ the main types of terrorist በዓለም ላይ የምናያቸው ዋና ዋናዎቹ ቴሮሪስት ግሩፕ እነዚህ ናቸው ማለት ነው። ሌሎችም አሉ other types of terrorism የሚባሉት ዶሜስቲክ ቴሮሪዝም ይባላል። when the terrorist group found within a particular border of country ከሆነ በአንድ ሀገር ውስጥ ብቻ የሚሆን ለምሳሌ በኢትዮጵያ ውስጥ ብቻ ከሆነ ከኢትዮጵያ የማይወጡ ከሆነ this terrorist violence የሚያደርሱት በኢትዮጵያ ሀገር ብቻ ከሆነ that is domestic terrorism እንላለን። state terrorism የሚባለው ደግሞ is a cold, calculated, efficient and extremely destructive form of terrorism. ከሌሎቹ ቴሮሪስት extremely destructive form of terrorist የሚባለው state terrorist ነው። ለምን? ምክንያቱም this terrorist ወይንም ደግሞ ቫዮላንሱን የሚፈጽመው ፓወሩን የያዘው የአንድን ሀገር ስልጣኑን የያዘው አካል የሚፈጽመው ከሆነ ስቴት ቴሮሪስት እንለዋለን። ሀገሩን የሚመራው ፓርቲ ሊሆን ይችላል፣ ሀገሩን የሚመራው ግለሰብ ሊሆን ይችላል። ሶ ፓወሩ በእጁ ስለሆነ አንድን ሀገር ማውደም ይችላል፣ ወደ ጦርነት ውስጥ እንዲገባ ማድረግ ይችላል፣ ንጹሃንን መጨፍጨፍ ይችላል። ሶ ኤክስትሪምሊ ዲስትራክቲቭ ፎርም ኦፍ ቴሮሪስት የተባለው ለዛ ነው ስቴት ቴሮሪዝም እንለዋለን። ሶ አንዳንድ ቴሮሪስት ኦርጋናይዜሽኖች ደግሞ ካን አክት ቢዮንድ ዘ ናሽናል ቦርደር ከአንድ ሀገር ድንበር ዘለው ዓለም አቀፋዊ አክት ሊያደርጉ ይችላሉ። የነሱ ሀሳብ ወርልድ ዋይድሊ ስፕሪድ አድርገው ልናየው እንችላለን። ሶ እነዚህ አይነት ቴሮሪስት ኦርጋናይዜሽኖች ምን ሊባሉ ይችላሉ? the global terrorism እንላቸዋለን ማለት ነው። ሶ ፋክተር ኮንደንሲቭ ቱ ቴሮሪዝም ወይም ደግሞ the cause of terrorism ቴሮሪስት ኦርጋናይዜሽኖች ቴሮሪስት ግሩፖች እንዲፈጠሩ ምክንያት የሚሆኑ ዋና ዋና ምክንያቶች ምንድን ናቸው ስንል የመጀመሪያው the socio economic cause ነው።
if a certain group ፖቨርቲ ውስጥ የሚኖሩ ከሆነ ፖለቲካል አይዞሌሽን ካላቸው እንዲሁም ደግሞ ፊሊንግ ኦፍ ሆፕለስነስ ተስፋ የሌላቸው ተስፈኛ ቢስ ከሆኑ ሂውማን ራይታቸው ቫዮሌት የሚደረግ ከሆነ ዲሞክራሲ ስርዓት በዛ ሀገር ውስጥ ከሌለ ሶ ዲስ ግሩፕ ወደ ቴሮሪስት ግሩፕ ሊያድጉ ይችላሉ። ወደ ቴሮሪስት ወደ ንጹሃን ወደ መጨፍጨፍ ምክንያቱም ተስፋ ቢስ ናቸው። በዛ ውስጥ አይዞሌት የተደረጉ ግሩፖች ናቸው። ዲሞክራሲ ስርዓት የለም። ሂውማን ራይታቸው ተጥሷል። ሶ ወደ ቴሮሪስት ግሩፕ የመቀየር ቻንሳቸው ሃይ ነው ማለት ነው። ሶ ሁለተኛው the political cause ነው። that means legitimate grievance and the failure of government to address this problem. if የነዛን ግሩፖች ቅሬታቸውን በህጋዊ መንገድ የማይሰማቸው ከሆነ መንግስት ፕሮብሌማቸውን አድሬስ የማያደርግ ከሆነ ሶ ወደ ቴሮሪዝም ሀሳብ ወደ ቴሮሪስት ግሩፕ ወደ ቫዮላንስ የማደግ ቻንሳቸው ሃይ ነው ማለት ነው። so the third cause is psychological cause. that means humiliation feeling የሚሰማቸው ከሆነ የውርደትነት የሚሰማቸው ከሆነ ሶሻል አይዞሌሽን ሶ በአንድ ሀገር ውስጥ አይዞሌት የተደረጉ ግሩፖች ወደ ቴሮሪስት የማደግ ቻንሳቸው ቬሪ ሃይ ነው ማለት ነው። so this is the main cause of terrorism የምንላቸው ሶሻል ኢኮኖሚ ኮዝ አለ፣ ፖለቲካል ኮዝ አለ፣ ሳይኮሎጂካል ኮዝ አለ ማለት ነው። so the second global security issue የሚባለው ከቴሮሪስት በመቀጠል ኒኩለር ዌፐን ነው and their proliferation የኒኩለር ጦርነት የምንለው ሐሳብ ነው። so nuclear weapon ወይ የኒኩለር ጦር መሳሪያ የምንለው ምንድነው? is an explosive device due to nuclear reaction የሆነ እዚህ ጋር በምስሉ ላይ እንደምትረዱት ኒኩለር ዌፐን የምንለው የሆነ የሚፈነዳ ዲቫይስ ነው። የሚፈነዳው ደግሞ based on the nuclear reaction ውስጡ ባለው ኬሚካል በሚያደርገው ኒኩለር ሪአክሽን የሚፈነዳ ይሄ አንድ ሀገር ላይ ሄዶ ከፈነዳ ያቺን ሀገር እንዳልነበረች ሊያደርጋት የሚችል ዲቫይስ ነው ኒኩለር ዌፐን የምንለው። ሶ ይሄ የኒኩለር ዌፐን በአለም ላይ ፕሮሊፍሬት ማድረግ መስፋፋት ደዋን የሴኩሪቲ ኢሹ ነው። ዓለምን የሚያሰጋት አንዱ ኢሹ ነው ማለት ነው። ሶ ኒኩለር ዋር is one of the fearing issue during the cold war. ሶ በኮልድ ዋር ፔሪየድ እንኳን ኒኩለር ኢሹ የሚፈራ ኢሹ ነው። ምክንያቱም አንድ ሀገር በኒኩለር ቦምብ ሌላ ሀገር ላይ ጣለች ማለት ያቺን ሀገር እንዳልነበረች ማድረግ ትችላለች ማለት ነው። ሶ እንደምናውቀው ኒኩለር ዌፐን መጀመሪያ የተሰራው በ1945 around during the second world war. so cold war ደግሞ በ1992 አካባቢ ነው እና በኮልድ ዋር ጊዜ ኒኩለር ዌፐን አለ። ስለዚህ በዛን ጊዜ አስጊ የነበረው አንዱ ኢሹ ኒኩለር ዌፐን ነው ማለት ነው። so the initiative for state to acquire nuclear weapon would appear to have an increase in the post cold war period, especially ከኮልድ ዋር ፔሪድ በኋላ ሀገራቶች የኒኩለር መሳሪያን የመያዝ ኒኩለር መሳሪያን የማምረት ፍላጎታቸው እየጨመረ ነው የመጣው ማለት ነው። ሶ ይሄ እየጨመረ መምጣቱ ለዓለም አስጊ የሆነን ሲቹዌሽን ፈጥሯል ማለት ነው። ሶ ስኮላርሶች እነዚህን አራት ነጥቦችን ፖይንት አድርገው ያልፋሉ ማለት ነው። በኒኩለር ዌፐን በኒኩለር ጦር መሳሪያ አንፃር እነዚህን አራት ነጥቦችን ይጠቅሳሉ። የመጀመሪያው ኒኩለር ዌፐን play some positive role in providing security. ምንም እንኳን የኒኩለር መሳሪያ ከባድ አንድ ሀገር ላይ የሚያደርሰው
ዳሜጅ ከባድ ቢሆንም ግን አንድን ሀገር ሴኩሪቲዋን ሴኩር ከማድረግ ፖዘቲቭ ሮል ይኖረዋል ብለው ስኮላርሶች ሀሳባቸውን ኮሜንት ያደርጋሉ። ሁለተኛው ደግሞ ስቴት ሎስት the guarantee of extended deterrence that means the nuclear umbrella need to acquire new weapon አንድ ሀገር ከዚህ በፊት የኒውክለር አምብሬላ ወይንም የኒውክለር መሳሪያ በሌላ ሀገር ሽፋን ስር የምትኖር ከሆነ ያንን የኒውክለር አምብሬላ ወይም የኒውክለር መሳሪያ ሽፋን ስታጣ ለምሳሌ እስራኤል አሜሪካ የኒውክለር መሳሪያ እንድትጠቀም እድሉን ከሰጠቻት ግን በሆነ አጋጣሚውም በማይታወቅ ይሄንን እድል ብታቋርጥባት እስራኤል what kind of እንትን ታደርጋለች የኒውክለር መሳሪያን ለመያዝ ጥረት ታደርጋለች እና ሁሉም ሀገራቶች ጥረት ያደርጋሉ። ይሄ ደግሞ የኒውክለር መሳሪያ እንዲስፋፋ ምክንያት ይሆናል ብለው ስኮላርሶች ሀሳባቸውን ያቀርባሉ። ሌላኛው የሚያነሱ ፖይንት ደግሞ the loss of extended deterrence due to regional dynamism result in increased proliferation of nuclear weapon due to feeling of vulnerability. so due to regional dynamism ማለት አንድ ሀገር ከሌላ ሀገር ያላት ኮኦፕሬሽን ረጅም የማይዘልቅ ከሆነ ለምሳሌ አሜሪካ ከእስራኤል ጋር ኮኦፕሬት አድርጋ አሜሪካ እስራኤልን ክዳ ከሌላ ሀገር ከኖርዝ ኮሪያ የምትቀያይር ከሆነ ሪጂናል ኦርጋናይዜሽኑ ዳይናሚክ ከሆነ የማይቆም ከሆነ ስታቲክ የማይሆን ከሆነ ኒውክለር መሳሪያን ዲቨሎፕ የማድረግ ፍላጎቷ የአንድ ሀገር ይጨምራል። ምክንያቱም ሪጂናል ኦርጋናይዜሽኑ ዳይናሚክ ሲሆን ፊሊንግ ኦፍ ቫልነራቢሊቲ በኒውክለር ቦምብ እመታለሁ የሚል ፍራቻ ስለሚያድርባቸው ሀገራቶች ሁሉም የኒውክለር መሳሪያን በእጃቸው ቁጥጥር ስር ማድረግ ይፈልጋሉ። ይሄ አንደኛው ፖይንት የሚያደርጉት ኮንሴፕት ነው። ሌላኛው እና አራተኛው the contrasting outcome of Iraq and North Korea suggest a strong initiative to develop state nuclear weapon. እንደምናውቀው ኢራቅ እና ኮሪያ አፍተር ኮልድ ዋር ፔሪድ በኋላ ኢራቅ ኒውክለር መሳሪያን ዲቨሎፕ ለማድረግ ጥረት አድርጋ ነበረ፣ ግን አልተሳካላትም። ኒውክለር መሳሪያን በራሷ እጅ መያዝ አልቻለችም። ይህን ተከትሎ ኢራቅ በአሜሪካ ቀኝ ግዛት ስር መውደቅ ችላ ነበር። ኖርዝ ኮሪያ ደግሞ በተቃራኒው ሰክሰስፉሊ ኒውክለር መሳሪያን በእጇ መያዝ ችላ ነበር እና ሌሎች አገራቶች እሷን በቀኝ ስርዓት ውስጥ ማድረግ አልቻሉም ነበር እና ብዙ ሀገራቶች የነዚህ የሁለቱን የኖርዝ ኮሪያ እና የኢራቅ የኒውክለር መሳሪያ የኖርዝ ኮሪያ የኒውክለር መሳሪያ መያዙና ኢራቅ ደግሞ አለመኖሯ በእጇ የኒውክለር መሳሪያ አለመያዟ ኮንትራስቲንግ የሚያደርግ ወይም ደግሞ ተቃራኒ የሆነ ውጤት አምጥቷል። ይህ ማለት ኢራቅ በአሜሪካ ቀኝ ግዛት ውስጥ ወድቃ ነበር፣ ኖርዝ ኮሪያ ደግሞ አልተገዛችም ነበር። ይሄንን ውጤት ያዩ ሌሎች ሀገራቶች ስትሮንግ ኢኒሺዬቲቭ ይኖራቸዋል፣ ኒውክለር መሳሪያን እነሱም እንዲኖራቸው ፍላጎት ያድርባቸዋል የሚል ሀሳብን ያቀርባሉ ግሎባሊስቶች ማለት ነው። another issue is the four events have been increased fear about the horizontal nuclear proliferation since the end of Cold War. ከኮልድ ዋር በኋላ እነዚህ አራት ኢቨንቶች የተደረጉ ኢቨንቶች የኒውክለር መሳሪያ እንዲስፋፋ ምክንያት ይሆናሉ ተብለው ይፈራሉ። ፍራቻን በዓለም ላይ ያሳደሩ ኢሾች ናቸው። የመጀመሪያው ዩናይትድ ኔሽን ዊፐን ኢንስፔክሽን ቲም discovered
alarming evidence of the extent of Iraq nuclear program after in 1991 Gulf of War. So በ1991 the Gulf of War ኢራቅ ከተሸነፈች በኋላ የኒውክለር መሳሪያን እያስፋፋች ትገኛለች ብሎ ዩናይትድ ኔሽን ዊፐን ኢንስፔክሽን ቲም ዲስከቨርድ ያደረገው መረጃ ፍራቻን ጭሮ ነበር ማለት ነው። የኒውክለር መሳሪያ ይስፋፋል ተብሎ። ሁለተኛው ደግሞ ኒውክለር ቴሮሪዝም could be one of the consequences of cold war. so ከኮልድ ዋር በኋላ ኒውክለር ቴሮሪዝም ኒውክለር መሳሪያን ይዞ ቫዮላንስ መፈጸም ይስፋፋል ተብሎ ይፈራል ማለት ነው። ሶስተኛው ደግሞ ኒውክለር arm rise or conflict begin in the South Asia between India and Pakistan over Kashmir could result be nuclear war. so በሳውዝ ኤዥያ በኢንዲያ እና በፓኪስታን መካከል የነበረው የኒውክለር ጦርነት ስፔሻሊ ካሽሚር የምትባለው በሁለቱ መካከል የምትገኝ ግዛት ናት። በሷ ላይ በነበረው ኮንፍሊክት ይሄ የኒውክለር ዋር ይፈጥራል የሚል ስጋትን አሳድሯል ማለት ነው። አራተኛው ደግሞ in 2003 the International Atomic Energy Agency discovered that Iran had secretly worked on the nuclear weapon program. ኢራን ዓለም ሳውቃት በድብቅ የኒውክለር ዌፐን ፕሮግራም የኒውክለር መሳሪያ ላይ እየሰራች ነው የሚል መረጃን ካወጣ ጊዜ ጀምሮ በኋላ የኒውክለር መሳሪያ ይስፋፋል፣ ዓለም ወደ ኒውክለር ዋር ውስጥ ትገባለች የሚል ፍራቻ አድሯል ማለት ነው። በእነዚህ በአራቱ ምክንያቶች ከኮልድ ዋር በኋላ ዓለም ወደ ኒውክለር መሳሪያን ወደ ማስፋፋት የኒውክለር መሳሪያ ሲስፋፋ አንድ ሀገርን ለማጥፋት within a second ነው በቃ የሚፈጅባት። ስለዚህ ፍራቻን ፈጥረው ነበር እነዚህ አራት ፖይንቶች ማለት ነው። በፓርት 1 የነበረን ቆይታ ይሄን የሚመስል ነበር። ቀጣይ በፓርት 2 ወደ እናንተ እመጣለሁ። እስከዛው መልካም ጊዜ ይሁንላችሁ።